ወንድ ልጅ ወንድነቱ የሚለካው ባለ ቴስቶስትሮን መጠኑና አስተሳሰቡ ነው። አንድ ወንድ ቴስቶስትሮኑ ከጨመረ፣ አመለካከቱ ካደገ፣ ወንድነቱም ወንድ የመሆን እድሉ ይጨምራል፣ ይስፋፋል። አንድ ወንድ ቴስቶስትሮኑ ከፍ ካለ ከጨመረ፣ ወንድ የመሆን ፐርሰንቱም ያድጋል። እዚህ ምድር ላይ ብዙ አይነት ወንዶች አሉ፣ ግን ሁሉም የሚያመሳስላቸው ነገር ቢኖር ሁሉም ወንድ መሆናቸው ብቻ ነው እንጂ እያንዳንዳቸው የሚኖራቸው ቴስቶስትሮን ኃይል የሚኖራቸው የቴስቶስትሮን ጥንካሬ ይለያያል። ለዛ ነው አብዛኛውን ሰዎች ለዚህ ሰው ትልቅ ክብር ያላቸው። ምክንያቱም 42 ኪሎ ሜትር ያለምንም ጫማ ያለምንም የሰው እርዳታ በአንድ ትንፋሽ ብቻ 2 ሰዓት ከ15 ደቂቃ ሮጦ የሮም ኦሎምፒክ ጎልድ ሜዳሊያ ያሸነፈ ጀግና ሰው ነው። ረጅም ርቀት በመሮጥ የዓለማችንን ሪከርድ የሰበረ አደገኛና ቴስቶስትሮኑ ከፍ ያለ ጀግና ሰው ነው። ይህም ሰው አበበ ቢቂላ ይባላል። አብዛኞቻችሁ ስለ አበበ ቢቂላ የማታውቋቸው ነገሮች አሉ። አበበ ቢቂላ ምን ያህል ወንድ እንደሆነ፣ ምን ያህል ቴስቶስትሮኑ እንደጨመረ አታውቁም። ለዛ ነው ይህንን ትልቅ ታሪክ ለእናንተ መነግራችሁ። አበበ ቢቂላ ማን ነው? እንዴት እሱ የሮም ኦሎምፒክ ጎልድ ሜዳሊያ አሸነፈ? ወደ ኋላ ተመልሼ የሱን ታሪክ ልንገራችሁ። በደንብ አዳምጡኝ። ድል ላይ ማተኮር ለሌሎች ነው። ለድል አድራጊ ግን ዘላቂው ትዝታ ሽንፈትና ጀምሮ ያልጨረሰው ውድድር ነው። ይህ ውድድር ነው አንድን ብሔራዊ ጀግና ብቁ ሰው የሚያሰኘው። የኔ ውድድር አልተፈጸመም። ስሜም አበበ ቢቂላ ነው። This is going to be a new world best time, one of the athletic performances of stamina, endurance, speed, courage and strength of all time. Just as he did in 1960, Abebe Bikila of Ethiopia making history in the 1964 Olympics. He's going to win it. What a finish. The first man to do so in Olympic history, a 32-year-old guard in Emperor Haile Selassie's palace guard. Abebe Bikila, white center Rome. Abebe Bikila of Ethiopia, two-time Olympic champion of the marathon, quits the race at the 18-kilometer mark. Is this the last we see of Abebe Bikila? ጎዳናዎች ሁሉ መነሻ አላቸው። የኔም የማራቶን ሯጭነት ጉዞ የጀመረው በወርቃማዎቹ ተራራዎችና ከፋሺስት ጣሊያን ጋር የአርነት ጦርነት የተካሄደባቸው ሜዶች ላይ ነው። ፋሺስቶች ብዙ ሕይወትና ብሔራዊ ቅርሶች አጥፍተዋል። ተሸንፈው ከወጡ 28 ዓመት በኋላ የቀረው ነገር ይህ የሰሩት ወደ ከተማ የሚወስደኝ መንገድ ነው። ወደ ሮማው የወርቅ ሜዳሊያ የወሰደኝም ጎዳና ይኸው ነው። የመጨረሻው የሚኒክ ውድድሬም ከዚሁ ይጀምራል። ከደብረ ብርሃን ትንሽ ወጣ ብላ አንድ ጃቶ የምትባል የገጠር መንደር አለች። እዛ ነበር የተወለደ። ለሀገሩ የዓለም አቀፍ ዝናን ያተረፈ ምስኪን የገጠር ልጅ ነው።
በሮማ ከተማ ያገኘሁት የመጀመሪያው የኦሎምፒክ ወርቅ ለንጉሠ ነገሥቴ ለአገሬና ለሕዝቤ ታላቅ ልዕልና አትርፏል። ከ4 ዓመት በኋላ የሚካሄደው የሚኒክ ውድድር ካሳ መካሻ ዕድሌ ነው። ተርዬ የለችም። እዛ እኮ ደርሻታለሁ ብያት ነበር። እማይ አንድ ቀን እኮ መቆየት ትችል ነበር። እማይ ከሚኒክ በኋላ ሁሉ ነገር ይስተካከላል። እሺ ከመምሸቱ በፊት እመጣለሁ። ደህና ሁንልኝ እማይ። አቤ እባክህ አዳምጣት። ከቤተሰቦች ጋር እኩል ተራመድ እንጂ አትቅደማቸው። በመልካም ቀን ይሁንልሽ። አቤ አትጥፋ። ተቀምጬም እንዳስታወስሽ ናዘነተኛ ነኝ ናስቸግረኛ አይኔ ነያለቀሰብኝ
Today, the Marathon of Rome is just as much a legend as that of the soldier Philippides, who ran from Marathon to Athens and died after gasping out the news of victory. In the late afternoon of September 10th in Piazza Campidoglio, a new chapter in the history of the marathon is written. Men from all over the world take part in this legendary trial of endurance. But who is that quiet Ethiopian? Died after gasping out the news of victory. In the late afternoon of September 10th in Piazza Campidoglio, a new chapter in the history of the marathon is written. Men from all over the world take part in this legendary trial of endurance. But who is that quiet Ethiopian? They're off, running as if it were a sprint and not a marathon. They have 42 kilometers and 195 meters to go, nearly 26.5 miles. The Irishman Messit, the Belgian Van der Dries, the two Moroccans Radi and Saudi, and the quiet unknown Ethiopian we saw at the start. He is called Abebe Bikila. He is barefooted. The leaders are down to 4. The Ethiopian is 28 years old, is married, has 2 sons. He had run all his life on the Abyssinian plateau. When he entered for the marathon in Rome, he gave a time better than Zatopek's, but nobody believed that his stopwatch could be. ደመጪው ሙኒክ ያኔ ሮማ የድል ቀጠሮ ነበር። እንደምን አደርልኝ? እግዚአብሔር ይባርክ። እዚህ ቅርብ ወዳለ ቤተክርስቲያን ስሄድ ነው ጋሪ ተበላሽቶ ብታደርሰኝ ፈቃደ ከሆነ ነበሩ። እኔ ሰጠው ነበር። እግዚአብሔር ይባርክ። ስላደረግልኝ አመሰግናለሁ። እግዚአብሔር ይባርክ። አሜን አባ። አመሰግናለሁ። አሜን አባ። ከየት ነው በጧት የምትመጣው? ከጃቱ ነው አባይ። ጃቱ? ወደ ጃቱ ለምን መጥተህ ነው? ዘመድ ጥየቃ። ታሪኬ እንደዚህ ብሎ ይጀምራል። ወደ ኋላ ተመልሼ ስለ ህይወቴ
ትንሽ ላጫውታችሁ። አበበ ቢቂላ እባላለሁ። እንደ ማንኛውም ኢትዮጵያዊ ሀገሬ ማስጠራት የምፈልግ የማልም ሰው ነኝ። በ1932 በትንሽ ከተማ ጃቱ በምትባል ተወለድኩ። አዎን አባ። በጣሊያን ወረራ ጊዜ ግን ወደ ደጋው ሸሸሁ። በተወለድኩበት ሀገሬ ቤተሰቦቼን እያረስኩ እየኮተኮትኩ እንስሳቶችን እያገድኩ ቤተሰቦቼን አግዝ ነበር። እና በ12 ዓመቴ የቄስ ትምህርት ጀምሬ ነበር። እሱንም አጠናቀቅኩ። ብዙውን ጊዜ የገና ጨዋታ በመጫወት አሳልፋለሁ። ጊዜን ከእረኞች ጋር ነበር ማሳልፍ፣ ያው በጨዋታና በእሳት ፉክክር። የገጠር ልጅ ነኝና እግሬ ላይ ማረጎ ጫማ የለኝም። አብዛኛውን ጊዜ ስጫወት፣ ስፖርት ስሰራ፣ ሳግድ፣ ሳርስ በባዶ እግሬ ነበር። የሆነም ቀን ላይ አባቴን ፍለጋ ከእንቀለሊት ሳልል በባዶ እግሬ አጎቴ ጋር ሄጄ ነበር። ለተጨማሪ መረጃ ይህንን አዳምጥ። ቀንና ሌት እየተጓዝኩ ቤት የደረስኩ ነው የምትለኝ? አሁን አባይ። ታዲያ አባትህን አገኘህ? አይ አጎቴን ብቻ። ግን በሚያሳዝን ሁኔታ አባቴን አላገኙትም ነበር። ከዚያስ ምን ያህል ጊዜ ቆየ? ከአጎቴ ጋር ወደ 12 ዓመት ቆየ። አጎቴ ጋርም ለ12 ዓመታት ያህል ቆየሁ። 12 ዓመታት ያህል ከእረኞች ጋር ስጫወት፣ ስፎካከር፣ ፉክክሮችን ሳረግ ነበር የከረምኩት። በሚገርም ሁኔታ ከልጆቹ ትንሹ እኔ ነበርኩ። ሁሌም ትንሹ እኔ ነበርኩ። ፍርሃትን ግን አላቃትም ነበር። ግን ፍርሃት የሚባል ነገር በውስጥ የለም። ምንም ነገር አልፈራም። ሁሉም ነገር እጋፈጠዋለሁ። ሁሉም ነገር አልፈዋለሁ። ከተወሰነ ዓመታትም በኋላ የተወሰነ ካደግኩኝ በኋላ የአጎቴን ፈረሶች መጠበቅ ጀመርኩ። ጊዜያት ቆምምና እያደግኩ የጠነከርኩ ከመጣው በኋላ በኋላም አድጌ የአጎቴን ፈረሶች መጠበቅ ጀመርኩ። ወደ ከተማ ለመሄድና ሌላ ሥራ ለመስራት ወሰንኩኝ። ከተማም ከተጓዝኩኝ በኋላ እናቴንና አግኝቼው ማላውቀውን ወንድሜን አገኘሁት። ወንድሜም አዲስ አበባ እንደገባው ከክብር ዘበኛ በወታደርነት አስቀጠረኝ። ለተጨማሪ መረጃ ይህንን አዳምጥ። ከተማ ምን አገኘህ? ከተማ እናቴን እና ከዚያ በፊት ያለዩትን ወንድሜን አገኘሁ። እሱም ከክቡር ዘበኛ አስቀጠረኝ። ክቡር ዘበኛ ምሳችንን ለመጠበቅ? አሁን አባይ አንተ ጋር በመጓዜ ታላቅ ኩራት ይሰማኛል። አንተም ክብር እንደዚህ አያስፈልግም። እዛ እንደገባው ራሴን በስፖርት በገና ጨዋታ እያጠነከር በተለያዩ ነገሮች ራሴን ሳጠነክር ቆየው። በሱም አልበቃም። የሆነ ቀን ላይ የኦሮሞ ኦሎምፒክ ሻምፒዮን ውድድር ላይ ኢትዮጵያኖች የኢትዮጵያን መለያ ልብስ ለብሰው ሲወዳደሩ ሲሮጡ ተመለከትኩ። ያኔ ውስጤን ምን ያህል ተነሳሽነት እንደተሰማኝ አላቅም ነበር። ግን እኔም እንደነሱ ለመሳተፍና ለመሮጥ ወሰንኩ። ይህም ጊዜ ነበር ህይወቴ የጀመረችው። ወደ ሮም በመሄድ አሰልጣኝ ተቀጠረልኝ። አሰልጣኝም ኢንቦንስ ካነን ይባላል። በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ፣ በጣም ነው የሚያግዘኝ፣ በጣም ነው የሚያበረታታኝ። ትልቅ ደረጃ እንድደርስ በጣም ነበር የሚፈልገው። ለተወሰነ ቀናት ያህል ሲያሰለጥነኝ፣ ምን ማድረግ እንዳለብኝ ሲነግረኝ፣ ምን መስራት እንዳለብኝ ሲያስተምረኝ፣ እንዴት መሮጥ እንዳለብኝ፣ ህጎች እንዴት ማክበር እንዳለብኝ፣ ህጎች እንዴት መከተል እንዳለብኝ ሲያሰለጥነኝ ከቆየ በኋላ ወደ ሮም ኦሎምፒክ ሻምፒዮን በ1960 ገባው። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ማንም ስለኔ ያሰበና የተጨነቀ አልነበረም ነበር። ኢቭን ኢትዮጵያዎች ራሱ ማንነቴን አያውቁትም ነበር። በቃ ማንም ሰው አትኩሮ አላየኝም፣ አልተመለከተኝም ነበር። ግን ማንም ሰውም አላገዘኝም፣ አላበረታታኝም ነበር። ስልጠናዬን ያካሄድኩት ጫማ አድርጌ ቢሆንም
ብዙዎች ጫማ አልባ አፍሪካዊ ብለውኛል። ሮማ ላይ አዲስ ጫማ ሰጡኝ፣ ግን ስላልተመቸኝ በባዶ እግሬ መሮጥን መረጥኩ። ግን ይሄ ነገር የኔን ስሜት አልረበሸውም፣ አልገደለውም፣ ዳሜጅ አላረገውም። የመጣሁት ለመሮጥና ሀገሬን ለማስጠራት ነው። በሚያሳዝን ሁኔታ ለኦሎምፒኩ ለሁሉም ወንድ ጫማ ተሰጥቶ ነበር፣ ለኔም ጭምር። ግን ያ ጫማ ለኔ እግር አልሆነኝም ነበር። አማራጭ የለኝም። ጫማውን ወርውሬ ጥዬ በባዶ እግሬ መሮጥን መረጥኩ። ያኔ ብዙ ሰዎች በጣም ነበር የሳቁብኝ፣ በጣም ነበር ሙድ ያዙብኝ፣ በጣም ነበር የተሳለቁብኝ። ግን እኔን ግድ አልሰጠኝም። ሩጬንም ጀመርኩ። እንደምታዩት ላይፍ በጣም ለኔ በጣም ከባድ ነበረች። እዚህ ሻምፒዮን ላይ ለመግባት ያላረኩት ጥረት የለም። ማንም ሰው አይተማመንብኝም ነበር። ማንም ሰው አያከብረኝም ነበር። ማንም ስለኔ አይጨነቅም ነበር። ኢቭን የምሮጥበት ጫማ ራሱ የለኝም ነበር። የመጣሁት እንደነገርኳችሁ የመጣሁት ከጃቶ ከምትባል ትንሽዬ ሀገር ነው። እዛ ሀገር ውስጥ ቤተሰቦቼ ጋር ነበር የምኖረው። ለቤተሰቦቼ የምሰጣቸው ገንዘብም ሆነ ሀብት የለኝም ነበር። እነሱን ለማኩራት የማላረገው ነገር የለም ነበር። ሰዎች ሙድ ያዙብኝን፣ የተሳለቁብኝን እንደ ጉልበት በመጠቀም ነው፣ እንደ ኃይል በመጠቀም ነው እየሮጥኩኝ ያለሁት። 42 ኪሎ ሜትር በባዶ እግር መሮጥ በጣም ቀላል ነገር አይደለም። በጣም ከባድና ትልቅ ዲሲፕሊን የሚጠይቅ ነገር ነው። አንድ ሰው ህልም ካለው ፐርፐስ ካለው የማይቻል ነገሮችን የማረግ ሙሉ ኃይል ይኖረዋል፣ ሙሉ ስልጣን ይኖረዋል። ለዛ ነው በህይወታችሁ ኤክስኪዩዝ እንዳትፈጥሩ ብላችሁ። ምናልባት ሰው ይረዳችሁ ላይሆን ይችላል። ምናልባት በቂ ገንዘብ ላይኖራችሁ ይችላል። ምናልባት የምትተማመኑበት ነገር ላይኖር ይችላል። ነገር ግን ያን ነገር መጀመር ከፈለጋችሁ፣ ያን ነገር ማሳካት ከፈለጋችሁ እንደኔ በባዶ እግራችሁ መሮጥ ይኖርባችኋል። ምንም ሰበብ ሳደረደሩ፣ ምክንያት ሳደረደሩ ማረግና መስራት ያለባችሁን ነገር ማረግ መስራት ይኖርባችኋል። ሰዎች ስላሳቁብህ፣ ሰዎች ሙድ ስለያዙብህ ተስፋ መቁረጥ የሚባል ነገር ከውስጥ ማስወጣት ይኖርብሃል። ተስፋ የምትቆርጥ ከሆነ፣ ምክንያት የምትደረድር ከሆነ አሁን ባለበት ቦታ ላይ ነው እድሜ ልክህን የምትቀረው፣ እድሜ ልክህን የምትበሰብሰው። ውሳኔ ማድረግ ይኖርብሃል። ለራስ ስትል፣ ለህይወት ስትል ሰው ምንም ይበል ምንም ግድ እንዳይሰጥህ ማድረግ ያለብን መስራት ያለብን ነገር መስራት ይኖርብሃል። እውነተኛ ወንድ ሰዎች በሚሉት ነገር አይሸነፍም። እነሱ ምንም አሉ ምንም ማድረግ ያለብን ነገር ካረክ ማለት ነው። እመነኝ ወንድሜ፣ ቴስቴስትሮንን ተጨምረዋለህ። ወንድ የመሆን እድልን ታሳድገዋለህ። ማድረግ ያሉብን ነገሮች ስታረግ ወንድ የመሆን እድልን ትጨምረዋለህ። የቴስቴስትሮን መጠንን ታሳድገዋለህ። ሙድ የያዙብን ሰዎች፣ የተሳለቁብን ሰዎች ዝም የማስባል ኃይሉና ችሎታ ይኖርሃል። ያኔ ነው ጀግና ወንድ የምትሆነው። ያኔ ነው ራስን የምታስከብረው። ማንም መጥቶ አያድነኝም፣ ማንም መጥቶ አያድነኝም ወንድሜ። ማንም አጠገብ የለም፣ ማንም አይረዳኝም፣ ማንም እኔን የሚሰማኝና የኔን ሐሳብ የሚቀበል ሰው የለም። ለራሴ ያለሁት ራሴ ብቻ ነኝ። በ12 በ19 በ20 በ30 በ40 ዓመቴ ብዙ ነገሮችን አርጌያለሁ፣ ዋጋ ከፍያለሁ፣ መሬት ልሻለሁ፣ በሰዎች ተረግጫለሁ፣ ተሰድቤያለሁ፣ ሰዎች ሙድ ይዞብኛል። እናም ይህ ነገር ነው ኃይል የሰጠኝ፣ ኢነርጂ የሰጠኝ፣ ጉልበትም የሰጠኝ፣ በባዶ እግሬ እንድሮጥም የረዳኝ፣ እውነተኛ ወንድም ያረገኝ በሕይወቴ ማለት ነው። መጠጦችን በፍጹም አልጠጣም፣ መጠጦችን አልጠቀምም፣ ከተለያዩ ሴቶች ጋር ግንኙነትን አልፈጥርም፣ አልሰራም፣ ከማይጠቅሙ ሰዎች ጋር አልሆንም። ሃይማኖት ላይ የጠነከርኩ ሰው ነኝ። ራሴ ላይ ትኩረት ያደረኩ ሰው ነኝ። ስማኝ ወንድሜ፣ እውነተኛ ወንድ ያደረገኝ ነገር ቢኖር ማለት ነው ሁሌም ራሴ ላይ ትኩረት ማድረጌ ነው። ራሴ ላይ መስራት መቻሌ ነው። እውነተኛ ወንድ ያደረገኝ ነገር ቢኖር ከመጥፎ ሰዎች መራቄ ነው፣ መሸሼ ነው። እውነተኛ ወንድ ያደረገኝ ነገር ቢኖር በጠዋት ተነስቼ ማድረግ ያለብኝ ነገር በማድረጌ ነው። ረጅም ርቀት በመሮጤ ነው። ፀሐይ የጠበሰኝ እያቃጠለኝ ራሱ መስራት ያለብኝን ነገር መስራት መቻሌ ነው። እውነተኛ ወንድ ያደረገኝ ነገር ቢኖር ስብዕናዬ፣ አስተሳሰቤ፣ አመለካከቴ የተሻለ ስለሆነ ነው። ሰዎችን አከብራለሁ፣ ሰዎችን አልንቅም፣ ፈጣሪንም አከብራለሁ። ለሰደቡኝ፣ ሙድ ለያዙብኝ፣ እኔ ላይ መጥፎ ነገር ላወሩ ሰዎች ምላሽ አልሰጥም። ለነዛ ሰዎች ስኬቴ፣ ጥረቴ ምላሽ ይሁናቸው። ብዙ ሰዎች ስቆብኛል፣ ቀልደውብኛል፣ ሰድበውኛል። በመልኬ በጥቁረቴ ሙድ ይዘውብኛል። ግን ያ ነገር እኔን ግድ አይሰጠኝም። ኃይሌን፣ ጥንካሬን፣ ማንነቴን
በተግባር በአክሽን አሳያቸዋለሁ። ስማኝ ወንድሜ፣ ወንድ መሆን ትፈልጋለህ፣ ግን ወንድ ወንድ የሚያደርጉ ነገሮች አታረግም። ተፈጥሮ ወንድ ነው። ወንድ ለመሆን ግን የወታደር አስተሳሰብ አመለካከት ሊኖር ይገባል። ትልቅ ብርታት ያስፈልጋል። ማንኛውም ነገር ቢያጋጥምህ ያንን ነገር የማለፍ ግዴታ አለብህ። ያኔ ወንድ ትሆናለህ። ማንኛውንም ችግር ታልፈዋለህ። ደካማ ወንድ ሴቶች ላይ ትኩረት ያደርጋሉ፣ ጌም ላይ ትኩረት ያደርጋሉ፣ ሴጋ ላይ፣ ፖርን ላይ፣ የማይጠቅማቸው ነገር ላይ ትኩረት ያደርጋሉ፣ ፎከስ ያደርጋሉ። ጀግና ወንድ ደግሞ ዓላማው ላይ፣ ማሳካት የሚፈልገው ነገር ላይ፣ ሕይወቱ ላይ፣ ማንነቱ ላይ ትኩረት ያደርጋል፣ ፎከስ ያደርጋል። ስለዚህ ሁሉም ነገር ትተህ ዓላማ ላይ፣ ሕይወት ላይ ፎከስ ማድረግ ይኖርብሃል፣ ትኩረት ማድረግ ይኖርብሃል። 42 ኪሎ ሜትር በባዶ እግሬ ልሮጥ የቻልኩት ዓላማ ስላለኝ ነው፣ ፐርፐስ ስላለኝ ነው፣ መድረስ የምፈልግበት ቦታ ስላለ ነው። አንድ ወንድ ልጅ ዓላማ ከሌለው፣ ፐርፐስ ከሌለው፣ ነገ ለሚሄድበት መንገድ የማያውቀው ከሆነ ወንድ የመሆን እድሉ ዝቅ ይላል። የቴስቴስትሮን ኃይሉ ዝቅ ይላል። ለምን? ምክንያቱም በየቀኑ የሚያረገው፣ የሚሰራው፣ የሚፈጽመው ነገር ስለሌለ። ሕይወትህን፣ ሰውነትህን፣ አስተሳሰብህን በየሆነ ነገር የማታጎለብተው ከሆነ፣ የማታጠነክረው ከሆነ ቴስቴስትሮን ዝቅ እያለ ነው የሚመጣው። ምክንያቱም ሰውነትህ እንቅስቃሴዎችን የማያረግ ከሆነ፣ ብዙውን ጊዜ የምተኛ ከሆነ፣ ብዙውን ጊዜ ቲክቶክ ላይ የምትጣት ከሆነ፣ ብዙውን ጊዜ ነገሮችን የማታረግ ከሆነ ሰውነት ምቾት ያገኛል። ምቾት ደግሞ ሰውነትን ይገለዋል፣ ዳሜጅ ያደርገዋል። ለዛ ነው ህልም፣ ፐርፐዝ ያስፈልጋል እምልህ። አንድ ወንድ ፐርፐዝ ካለው፣ ህልም ካለው ቴስቴስትሮንም አብሮ ከፍ ይላል፣ ቴስቴስትሮንም ይጨምራል። ለምን? በየቀኑ የሚያረገው፣ የሚሰራው፣ የሚፈጽመው ነገር ስላለ። አቃለው የሆነ ማሳካት የምትፈልገው ነገር አለ፣ ግን በሰበብ ምክንያት፣ በገንዘብ ምክንያት ቢሆነ ነገር ያ ነገር እንዳይጀመር፣ እንዳይፈጸም እያረከው ነው። አሁኑኑ ኤክስኪዩዝን ትተህ ሁሉ ነገርን አቆመ ያንን ነገር ጀምሮ ያንን ነገር ማሳካት ጀምር። አስታውስ 2 ሰዓት ከ16 ደቂቃ ያህል ነው በሮም ኦሎምፒክ ላይ የሮጥኩት። ልክ 1 ኪሎ ሜትር ሲቀረኝ ነው ስሜ መጠራት የጀመረው። ምክንያቱም ያኔ ነበር ከዛ ሁሉ ህዝብ ብቻዬን ቀርቼ መጨረሻው ጠርዝ ጋር የደረስኩት። ያኔ ነበር በሬዲዮ በተለያዩ ነገሮች ስሜ ሲጠራ የነበረው። ያኔ ነው ኢትዮጵያኖች የኔን ድምፅ ያወቁት። ያኔ ነው ኢትዮጵያኖች ማንነቴን የተረዱት። የዛኔ ሙድ የያዙብኝ ሰዎች ማጨብጨብ የጀመሩት። ከዛ በመጨረሻ አሸነፉ። እነዛ ሙድ ሲይዙብኝ የነበሩ ሰዎች አፋቸውን ዘጉ። እነዛ ሲሳለቁብኝ የነበሩ ሰዎች አከበሩኝ። እነዛ የጥቁር ፋራ ብሎ የሰደቡኝ ሰዎች አሞገሱኝ። እንደ አበበ ቢቂላ ስኬታማ መሆን ከፈለክ፣ ራስን ማጠንከር ከፈለክ ማለት ነው ነገሮችን የምታረገው በአክሽን ነው እንጂ በምላስ ወይ ደግሞ በአፍ አይደለም። እንግዲህ የመጀመሪያው የህይወቴ ታሪክ ይህንን ይመስላል። በዚህ መንገድ ነበር የዓለማችን ሻምፒዮን ሆኜ የሮም ኦሎምፒክ ጎልድ ተሸልሜ ስሜን ያስጠራሁት፣ ሀገሬን ያስጠራሁት። ይህንን ይመስላል የኔ ታሪክ። ለዓመታት ያህል ብዙ ነገሮችን አድርጌያለሁ፣ ብዙ ነገሮችን ለፍቻለሁ፣ ብዙ ነገሮች ላይ ዋጋ ከፍያለሁ። ሰላም ነው። ስሜ ለማስጠራት፣ ማንነቴ ለማስጠራት ይህን ሁሉ ነገር ለፍቼና አድርጌ ነው። Talked about Munich. Munich? In 3 years, he's going to be 40. He's living for that day where he puts Mexico City behind him and wins his final Olympiad. Even if he qualifies, do you really believe that he has the same fire that he had 9 years ago in Rome?
ጊዜው ደርሶ እዩት ያጋሳ ጊዜው ደርሶ ይሄው አጋሳ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ የኔ ማማ የፈተለችው ማንዳውሩት ቢባል ጽዮን ሰፋችው ኢትዮጵያ መስፋቷን ሰምቶ ሸማኔ ቋጨላት ቢባል በየቱ ዘዴ በምክር ጥበብ ቢታጣ የልብሰው በጭንቅ በመንጃ አረም ሰፋችው ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ የሩቁ 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 ነብር 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 ሞአንበሳው ባይኖር ሊበላይ ነበር ነብር ነብር የሩቁ 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 ጠላቴ 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 ለሰንሰለት አጭቶት ነበር እጅና አንገቴ ጠላቴ ጠላቴ የሩቁ 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 ነብር። በነገራችን ላይ ታሪኬ እዚህ ጋር ያበቃ። ታሪኬ ይቀጥላል። ፓርት 2 እመጣበታለሁ።